ጊዜ ማታ ማታ ደውይለታልሽ ለምን ይሆናል ለምን ይሆናል ቢብሎኝ ነው ገባሽ ለምን በጣም ባለጌ ነሽ በቃ ቆሻሻ ነገር ነው እያደረግሽ ያለሽ በጣም ይደብርሻል በጣም ባለጌ ቆሻሻ ብልግና ነው አይደረግም እንደዚህ በጣም ነው ይደብራል በቃ ይደብራል በጣም ቆሻሻ ሰው ነሽ በቃ በጣም ያስከፋሽኝ ነው ሳምሪ እናቴ ስሙ በጣም እየከፋኝ ነው ግን ስነ ስርዓት ይኖራችሁ ሳምሪ እሺ በቃ ይኸውልሽ እኔ እና አንቺ አውርታ የምንግባባ አይመስለኝም ምክንያቱም ተናደሻል ምን ቴክስቱንም የደወልሽበትም 6 ሰዓት 7 ሰዓት ምትደውይን ስላየው ነው እንደዚህ ምለው ገባሽ እነዚህ ልጆች ሊጋቡ የደረሱ ናቸው እኛ ለሚዜነት እየተዘጋጀን ነው ታውቂያለሽ አይደለ ፍቅረኛ አላት የበፊት ታሪኳን አንስተሽ ለፍቅረኛዋ መንገር ምን ማለት ነው በጣም ይደርሳል እኔ ነው ስለማን ነው ያወራችሁ ስለአንቺ ነው እኔ በቃ በእናታችሁ አንፉ የመተሽ ተመሻሪ ለምን ትሄጃለሽ? ንካራኔ ለከሽን ምትሄጂ ለምን አይደለም ሳምሪ ምታሪ ታውቂያለሽ? ለምን ትሄጃለሽ? አውቃለሁ ማውራን አውቃለሁ። እኔ የባልሽ ቁጥር እንኳን የለኝም። በቃ አውቃለሁ ስለሌለኝም ለምን እንደዚህ ታደርጊያለሽ? በቃ አሁን እኮ ማልቀስ አይጠበቅብሽም። እፉዬ በቃ ለምን ብልግና ስለሆነ ማልቀስም ማስመሰልም አያስፈልግሽም። በቃ እኔ እሺ እንደዚህ እየተናገራችሁ ምን እንድል ነበር ኤክስፔክት ያደረጋችሁት? እኔ ጥሩ ሙድ ላይ እንዳለው ታውቂያለሽ አይደል? በቃ እኛ ታዲያ እየበጠበጥሽ ነው። ስልኬን ገብተሽ ማየት ትችያለሽ። እኔ ስልኬን ገብታችሁ ማየት ትችያለሽ። ያሳየኝ እኮ ጓደኛዋ እኔን ጠራኝ አይደለ ሳምሪ እንደዚህ የሚደረገው ምንድነው አለኝ እስቲ በየ ቁጥር እኔ 10 ሳመሳስል ነበረ እንዴ የጻፍሽው ቴክስት ነው 7 ሰዓት 6 ሰዓት ከምሽቱ ይደረጋሽ ነው እኔ እግዚአብሔርን ምንም አላደረኩም ከፈለጋችሁ ግን ገብታችሁ ስልኬን ማየት እኮ ስታለቅስ ነው አይ ታይ አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ደስ ይላል ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ከጓደኛዬ ጋር መጥቻለሁ። መቼም ታውቋታላችሁ ብዙዎቻችሁ አይደል? አዎ ጓደኛዬን ታውቋታላችሁ። ዛሬ ከሷ ጋር ነው የመጣሁት አይደል? አዎ እንግዲህ ያው የመጣንበት አላማ ዛሬ እፉዬን ብዙዎቻችሁ ታውቋታላችሁ። ሁላችሁም ያውቋታል ያው እንደምታውቂው እና በጣም ጓደኛችን ናት። በጣም ያ ስለኛ ወይ ስለ ጓደኝነታችን የሆነ ጊዜ ኢንተርቪው ተደርጋ ሰምታችሁ ነበረ እና እኔም ቤት መታታቅም እኔና እሷን ብቻ ቪዲዮ ላይ አይታችኋን አታውቁም እና እዚህ ነው ያለችው ቡታጀራ እንደምታውቁት እና ለዛ ነው ቆይታለች ቪዲዮ ላይ ከመጣች እና ፕራንክ ልናደርጋት ነው ያሰብነው ዛሬና ቆየን ከተገናኘን ያው ጓደኛዬ እንደለቻችሁ በጣም ነው እናስደነግጣት። እንደምታውቁት ውጭ ከመሄዷ በፊት ቡታጀራ የሚባል ሀገር ኖራ እንደምታውቅ ተናግራለች እና ከዛም በፊት እዚህ ቡታጀራ ላይ አንድ ላይ ነበርን፣ ጓደኛ ነበርን፣ ብዙ ነገር አሳልፈናል። በጣም ጓደኛሞች ነበርን። በጣም ድሮ ውጭ ከመሄዷ በፊት ጓደኛ ነበርን። ከዛ አሁንም በጣም ጓደኛሞች ነን ምናምን ብዙ ነገር አሳልፈናል። እንደዚህ ስንላችሁ ደግኑም ክፉንም በቃ እኛም ለሷ መድረስ ባለብን መልኩ ደርሰናል። አብረን እስከ መኖር ድረስ ደርሰናል አይደል እንዴ? ቤት ውስጥ ማለት ነው። ያው ከፋሚሊ ጋር ያው የጅማ ልጅ ናት እንደምታውቋት ቡታጀራ መታ እኔም ጋር እሷም ጋር ሁላችንም ጋር ኖራለችና ጓደኛ እንትን ይላል ያላርቃላ አንዳንዴ መወለድ አይደለም አይደል? እህታችን ናት። በጣም የምንወዳት እህታችን ናት። እና ያው ስለሷ ራሷ በቃ አልችልም ታውቂያለሽ። እውነቴን ነው ጌታን ብዙ ነገር አለ እንደዚህ ብዬ ማላወራው ብዙ ነገር አለ። ብዙ ነገር ብላለች እፉዬ እንደምታውቁት ኢንተርቪው ላይ በጣም ብዙ ነገር እኔ እንጃ ብዙ ነገር ያየች ልጅ ናት። ብዙ መከራ ብዙ ነገር ያለፈች በጣም ጠንካራ ሴት ናት። እኛ በሷ የሆነ ነገር ስንሆን ራሱ የሷን ነገር ስናስብ እንጠነክራለን አይደለም መክራን በሷ ላይፍ እንጠነክራለን እና እኔ እንጃ ምን ማለት እንዳለብኝ አላውቅም። እና ፉዬ በጣም ረጅም ጊዜ ጠፍታለች። በራሷ ጉዳይ ጠፍታለች ከዩቲዩብ ረጅም ጊዜ ሆኗታል እና ምን እንደሆነች አናውቅም። ምን እንደሆነች ስለማናውቅ አሁን ብዙ ጊዜ ስናወራትም ልትነግረን ፍቃደኛ አይደለችም እና በሳምሪ ቤት ልናመጣት ፈልገናል እና እስቲ በጣም ደብሯታል። በቃ ደብሯታል ብቻ ጥሩ ላይ አይደለችም። ብዙ ነገር ሆናለች መሰለኝ እና በሳምሪ ቤት ልናመጣት ነው ፕራንክ አድርገን
እና እናስደነግጣታለን ብለን እናስባለን። ያው ሶፊዬም ደግሞ የምትታወቀው በነገሮች ላይ በፕራንክ ነው። ለዛ ነው እሷም በዚህ በፕራንክ ላመጣት የፈለኩት። እንዳለቻችሁም ብዙ ነገር እንትን ብለናል። ያው አሁን ያለችበት ሁኔታ ደስም ባይልም ያው ከኛ ጋርም እየተገናኘች አይደለም፣ በአካልም ነው የምላችሁ እና አሁን እንደምንም አግኝተናታል። ከጓደኛዬ ጋር ነው የምትኖረው እና እሷ ጋር ደውለን ምናምን ነው ያለችበት የምትኖርበት ሰፈር ነው። እዚህ አካባቢ የመጣ ነው ማለት ነው። እሷን ለማግኘት በቃ እየሰራች ስለሆነ እኔ ቤት እንድትመጣ ስለምፈልግ ነው። ያው ጓደኛዬም ጓደኝነታችንን እንደነገርናችሁ በዛ ልክ ነው። ይሄ እንደው ምንም አላወራንም። የሰው ጥግ ናት። በጣም ምርጥ ልጅ ናት። በጣም እና በጣም ረጅም ጊዜ በነገርሽ ላይ ካሜራ ካየች አታስቀርጸንም እና ካሜራማ ትደበቅልናለክ። ያው ካለችበት ሙድ ነው መላችሁ። እንደዚህ ካለችበት ሙድ ካሜራ ይዘን መጠበቅ ያለብንም ስናወራት የሚያናክል ስላልሆነች ካሜራ ደግሞ ኖሮ ደስ የሚላት አይመስለኝም። ያው ከተለቀቀ በኋላ ካየችው በኋላ ደስ ሊላት ይችላል። ካየችው በኋላ ማለት ነው። ያው ያወራነውንም ስለምሰማ የጓደኝነታችን ጥግ ምናምን ስለምሰማም ደስ ሊላት ይችላልና እንጠብቃታለን። ዛሬ እናስደነግጣታለን። ያው እንደሷም ባንደርስ ፕራንክ በማድረግ እንሞክራለን። እሷ በጣም ከባድ ሰው ናት እንደምታውቋት እና እፉዬ ደግሞ አንዳንዴ ታሸንፈናለች በጣም ያው ጓደኝነት ላይ ብዙ ነገር ትጋጫለች። ሁለታችን ብንሆን ራሱ ብዙ የሚያጋጫን ነገር ብዙ ነገር እንትን ትላለች። እሷ ቁጭ ብለን እንድናወራ በቃ በጣም ተነጋግረን የምንፈታ ሰዎች ነን። ምንም አይነት ነገር አንድ ቀን አንኮራረፍም። እንደዚህ ነው በየራሱ ነገር ነው እንጃ አላቅም እንዴት እንደምናግራችሁ፣ ግን አንድ ቀን ራሱ ተኮራርፈን ጓደኝነታችን ላይ አድረን አናቅም። እና ይሄም ደግሞ በሷ ብርታት በሷ ኃይል ነው። እናም ደግሞ ብታበረታቱልን ዩቲዩብ ላይም እንድትሰራ አትጥፊ ፉዬ ብትሏት እኛ ደስ ይለናል በጣም ማለት ነው። በኮሜንት አይዞሽ ብትሏት ሰፖርት አድርጓት በጣም ብትሏት ደስ ይለናል። ያው እኛም ከጎኗ ነን፣ እናንተም ከኛም በተጨማሪ ብትሆኑ ጎኗ ላይ ደስ ይለናል በጣም። አሁን እፉ ጋር እየደወልላት ነው። ሄሎ እፉ እንዴት ነሽ? ሰላም ነው? አይ ምንም በርሽ ላይ መተን ነበር ፈልገንሽ ነበር እኔና ሳ ኧረ ነይ ውጪ። አሁን በር ላይ ነው የፈለግንሽ። ቶሎ በይ ፍጠኝ። ኧረ ነይ አንገባም። ነይ ፍጠኝ አልንሽ አይደል እንዴ? ፈጥነሽ ነይ በቃ። አይ ምንም ፈልገንሽ ነው። በሰላም ነው? አዎ በሰላም ነው። ነይ ነይ ነይ። አዎ ወይኔ ለምን አትመጪም? ነው ያልንሽ አይደል እንዴ? ፍጠኝ በቃ። አሁን ስልኩ ልዘጋ ነው። ፍጠኝ። እንግዲህ በእንደዚህ አይነት መልኩ ጠርተናታል። ያው እናንተንም ፕራንክ እናደርጋቸዋለን። በዛው የምናደርገውን አንናገርም። ከሷ ጋር አንድ ላይ ፕራንክ ትሆናላችሁ። እንግዲህ ጓደኛዬ ጠንከር ብላ ነው ፕራንክ የምታረጋት። እኔም አቃጣሪ ነኝ፣ መሀል ላይ አቃጥላለሁ። የሷን አክልም ባንደርስም እስቲ እንሞክር ዛሬ ፕራንክ ለመጀመሪያ ጊዜ አይደል? እና አበረታቱልን። ለፉዬንም ነይልን ስሪልን ፕራንክ አርጋኝ እንደዚህ ምናምን እያላችሁ በላት እንድትሏት እንፈልጋለን። አንጠፋባችሁም ደግሞ አሁን ፕራንክ ምንም እስቲ ካበረታታችኋት አይደል? አዎ። እና እንጠብቃት። እንግዲህ ደግሞ ኮሰር ብላለች፣ በጣም ደንግጣለች። ነው ግቡ ምናምን እያለች ነው በጣም። እና ሌላ ጊዜ እኮ መተን ስለማንደውል ነው ወርቶሻላ ስለምንገባ። አዎ ወይ ፈጣሪ እንግዲህ ጓብለሽ አይዞሽ አቃጥርልሻለሁ ማለጋች ኢንሻአላህ ተበቃለች። እየመጣች መጣች። ተደበቅ፣ ወደ ውስጥ ግባ፣ ወደ ውስጥ ዋይፉ ነይ እዚህ ጋር ነይ። እናት ወንተላለች እንዴ? ኑሮ እንደ የምትይው እዛ ጋር ቆመሽ አመጪኝ። እቤት አገቡ እንዴ? ከምን ጀምሮ እንዴ ነው የሚጠሩኝ? አይ ላንገባም እንችላለን ከዛሬ በኋላ እንዴ። እየቀረዳችሁ ነው? አይ እየቀለደናል። ምን ሆነሽ ነው ግን? ለምን አንሄድም? እዚህ ጋር ነው ማለት ያለብን፣ ልናወራ ነው እንዴ። የምሬ ነው በጣም ማርያም፣ በጣም ነው የተናደደብሽ። ኧረ ቁሚ በቃ። እኔ በጣም ነው የተናደድኩት እፉዬ፣ የምሬ ነው የምልሽ። በጣም ተናደጅ ያለው እኔ ከላችሁ ነው የመሰለኝ። አንተ ለጓደኛዬ ምንድን ያልሽ? የኔ ህይወት አስደስትሽ? አሁን እኔ ሁሉም ነገር እንድነግርሽ የምፈልገው ነገር ለኔ ጓደኛ ምን ብለሽ ነው የነገርሽው? ለፍቅረኛ የሆነ ነገር ብለሽዋል። ምንድን ነሽ? አዎ
ሳምሪ ምርሽ ነው? አዎ ፉዬ ምን ሆነሽ? ለምን እንደዚህ ታደርጊያለሽ? ነገም እኔም ህይወት ላይ ማይቀር ነገር ነው ያልሽው። እግዚአብሔርን አይደብርሽም እንዴ ፉ? እንዴ ለምን እንደዚህ ታደርጊያለሽ? ተረጋጉ ምናምን አትበይ። አሁን እሷን እኔ አባብያት ነው እንድትናገሪ የምፈልገው ነገር በቃ ለምን ማልሰማን? በቃ ምንም የሚሰማው ነገር አንቺ ለሷ ለባሏ ከነገርሽ ነበረ ጓደኝነታችን የዚህን አክል ነበር። እኔ እየጨነቀኝ ነው አይደለም። እኔ ምን ራስ ታቀርሽ? እኔ ማን ነገርሻለሁ? ያወራሽን አታውቂም፣ የነገርሽውን አታውቂም። ለሱ ብዙ ነገር ፉዬ አይደለም። ታይ ስልክሽን እያገኘው ነው፣ ቴክስት አለ። እንደገና ሁል ጊዜ ማታ ማታ ደውይለታልሽ። ለምን ይሆናል? ለጓደኛ ነው። ለምን ይሆናል? አዎ አንቺ አይደለሽ ፉዬ ጓደኛሽ ለምን እንደዚህ ታደርገሽ? ለምን? ቆይ እሺ እናንተ አይደለም መጀመሪያ አንደኛ ነገር እንደዚህ ውጭ ላይ ከምናወራ ውስጥ ገብተን እናወራ። ለምን አንገባም? ከመቼ ጀምሮ ነገር የለም። ብዙ ነገር ነው የሰማሁት ፉዬ። በቃ እንዴ እሺ ሳምሪ እኔ ይኸውልሽ ቴክስቱንም ምኑንም አሳይኝ። በቃ ሁሉ ነገር ነው ያሳዩኝ። ሁሉ ነገር ነው ያሳዩኝ። በጣም ይችላል። ካላመንሽ የምታወሪው ነገር ወይ እየደወልሽ የምትይው ነገር ካላመንሽ ልናመጣና መረጃ ልናሳይ። በቃ እኔ ምንም ያወራሁትም የማውቀው ሳምሪ ለኔ እኮ ለራሴ ፈራው ነገ ላይ አንቺ ዛሬ ሳምሪ ላይ ከመጣሽ ሁላችንም ጋር ይሄ ጓደኝነት ደግሞ እንደዚህ አይነት ነገር እኔና አንቺ ላይ ደግሞ እኛ ላይ ደግሞ እንደዚህ አይነት ነገር አልነበረም። ከዚህ በፊት ኖሮ አቅም አታውቁኝም። እኔ ግን ደግሞ አሁን ድሮ የነበረን ሳይሆን አሁን ምን እንደረካሽ አናውቅም። ስሚኝ ፉዬ እኔ ምልሽ ነገርን ስሚኝ። በቃ በጣም አታስችል ያበሳጭሽ በጣም እየተፈታተንሽ ነው። አንቺ ሆነሽብኝ ነው አልኩሽ እኮ አንቺ ሆነሽብኝ ነው። በቃ እኔ እንዲህ አንቅሽ ነበር እንዴ እኔ በጣም ግራ ያጋባችኝ ነው። ለምን ግራ ያጋባሽ? ምን ሆነሽ ነው ሳምሪ? ምን ያወራሽ ያልሽ ነገር አይደለም። ያወራሽውን ብቻ እንድትነግሪኝ ብቻ ነው የምፈልገው። በቃ አውራሻል ፉዬና ይዣት እንድታወራሽ አልኳት። ባንንት ነው ሳምሪ እኔና ተቆለኝ በጣም ያስከፋችኝ ነው። ጓደኝነታችን እኮ እንደዚህ አይደለም። እኔ ያመጣሁት ጓደኝነታችን ስለማውቅ ነው። ብዙ ነገር ሆነሽብኝ እኔ ሌላ ሰው ቢሆን አልኩሽ እኮ። እሺ በቃ ሁለታችሁም ተዘጋጅታችሁበት የመጣችሁ ነገር ነው አይደል? ለምን ተዘጋጅተን እኛን እንድንጠይቅሽ ነው የመጣው። ልንጠይቅሽ ነው ኖ የጠየቅንሽም ደግሞ ምክንያቱም ጓደኛችን ስለነበርሽ ነው። እኔ ነኛል ስለነበርሽ ማለት ምን ማለት ነው? አይደል ጓደኛችን ስለሆንሽ ነው የጠየቅኩሽ እንጂ እኔ በጣም ተናጄ ነበር። ሳምሪ ናት አይ እንደዚህ ከሚሆን መተን እናውራት እናግኛት ጓደኝነታችን ስለሆነ ነው ብላ ነው ስለምፈልገው ነው። ካንቺ ነን አጣብቀ ነበር። በጣም እያስከፋሽኝ ነው ሳምሪ። እናቴ ትሙት በጣም እየከፋኝ ነው። ግን ስነ ስርዓት ይኖራችሁ ሳምሪ ነገር እሺ በቃ ይኸውልሽ እኔ እና አንቺ አውርታ የምንግባባ አይመስለኝም። ምክንያቱም ተናደሽ ምን የምናደለው ነገር እኔ መቼ እንደደወልኩኝ ለማን በምን ሰዓት መቼ አላውቅም። ምን እንደምል ከፈለግሽ ካደረሽ እኔ ሳምሪ ምንም ባላደረኩበት እኔ እሺ አሳዩኝ ያለ ሸፉዬ አይደረግም። እኔ ባይኔ ቴክስቱንም የደወልሽበትም 6 ሰዓት 7 ሰዓት ምትደውይን ስላየው ነው እንደዚህ ምለው ገባሽ? እነዚህ ልጆች ሊጋቡ የደረሱ ናቸው። እኛ ለሚዜነት እየተዘጋጀ ነው ታውቂያለሽ አይደለ? ፍቅረኛ አላት። የበፊት ታሪኳን አንስተሽ ለፍቅረኛዋ መንገር ምን ማለት ነው? በጣም ይደርሳል። እኔ ነው ስለማን ነው ያወራችሁ? ስለአንቺ ነው። እኔ በቃ በእናታችሁ አንፉ የመተሽ ተመሻሪ ለምን ትሄጃለሽ? ንካራኔ ለከሽን ምትሄጂ ለምን አይደለም ሳምሪ ታሪካለሽ? ለምን ትሄጃለሽ? አውቃለሁ ማውራን አውቃለሁ። እኔ የባልሽ ቁጥር እንኳን የለኝም። በቃ አውቃለሁ ስለሌለኝም ለምን እንደዚህ ታደርጊያለሽ? በቃ እንዴ እሺ ማን ነገርሽ? እሺ በቃ አሁን ወዲያ ነው የነገረሽ። መረጃ አይታኩ ነው ስልኩ ላይ አይታ ነው እሺ አሳይ በቃ ስሚኝ ፉዬ እኔ የምልሽ ነገር ስሚኝ። ካሁን ወዲያ ምንም አይነት ነገር ስልክ ማየት አልፈልግም። በቃ እሺ አሳይ ሳምሪ በቃ እንደዚህ ማድረግ የለብሽም አንቺ። የጓደኛሽን ከፍታ ማየት ነው እንጂ ውድቀቷን ልታገባ ወራት የሚቀራትን ልጅ እንደዚህ ማለት ነው። ሳምሪ እሺ ቢያንስ አንቺ ለምን አትረጂኝ? ቤተሰቦቿ እየተዘጋጁ ነው አይደለ? ምንድነው ሰው የሚለው አስቢ። ተጣሉ ሲባል እንዴ ነው ተናደነ። ለምን አንቺ አትሰሚኝም ሳምሪ? ለምን ምንም አልሰማም ብሎኝ ነው አንቺ ጋር የመጣ ነው ቢብሎኝ ነው ገባሽ? ሳምሪ ለምን በጣም ባለጌ ነሽ። በቃ ቆሻሻ ነገር ነው እያደረግሽ ያለሽ። በጣም ይደብርሻል። በጣም ባለጌ ቆሻሻ ሰው ብልግና ነው። አይደረግም እንደዚህ። በጣም ነው የሚደብረው። በቃ ይደብራል። በጣም ቆሻሻ ሰው ነሽ። በቃ እንዴ ብልግና ይሄ የብልግና ጥግ ነው። በጓደኛ ጭራሽ እኔ ያንቺን ባልጋ ልትጋቢ ደርሼ ሄዳ አፉዬ እኮ እንደዚህ ነው ታሪኳ እንደዚህ ነው ጋሌ ለታሪክ አይደብርም? እሺ በቃ እኔ ባለጌ ነኝ። ብልግና ነው። በጣም አመሰግናለሁ። ጭራሽ አታውቁኝ። ሰው እንኳን ቢያሳያችሁ አፉዬ እንዲያታረግም ነበር ማለት ነው። በየ ነበር ነው ወይኔ እኔ በጣም
እየጨነቀኝ ነው ይሄ ብልግናሽ ነው አስቢ በጭንቅላሽ አስቢ በቃ ይደብራል በቃ ይደብራል ሰምኛለሽ እፉዬ እኔ ካንቺ ጋር ወሬ ላወራ ምናምን አፍልካፈት አይደለም የመጣሁት ላስጠነቅቅሽ ብቻ ነው የመጣሁት በቃ ከዛሬ በቃ ካሁን እንደው ጎበዝ ናት ጓደኛዬ ጎበዝ ናት እንደዚህ ቆማ ማለት እኔ ከዚህ በኋላ ምንም አይነት ነገር ማየት አልፈልግም እኔ ማስጠንቀቅ ብቻ በቃ እኔ እንደዚህ ልጅ እንዳቃላችሁ አንዴ አይ በቃ ቆም ብልግናሽ ነው እንደዚህ አሁን እኮ ማልቀስ አይጠበቅብሽም እፉዬ በቃ ይሄ ብልግና ስለሆነ ማልቀስም ማስመሰል ማያስፈልግሽም በቃ እኔ እሺ እንደዚህ እየተናገራችሁ ምን እንድል ነበር ኤክስፔክት ያደረጋችሁት እኔ ጥሩ ሙድ ላይ እንዳልኩ ታውቂያለሽ አይደል በቃ እኛ ታዲያ እየበጠበጥሽ ነው ስልኬን ገብተሽ ማየት ትችያለሽ እኔ ስልኬን ገብታችሁ ማየት ስልኩ ላይ ያሳየኝ እኮ ጓደኛዋ እኔን ጠራኝ አይደለ ሳምሪ እንደዚህ የሚደረገው ምንድነው አለኝ እስቲ ብዬ ቁጥር እኔ 10 ሳመሳስል ነበረ እንዴ የጻፍሽው ቴክስት ነው 7 ሰዓት 6 ሰዓት ከምሽቱ እየደወልሽ ነው እኔ እግዚአብሔርን ምንም አላደረኩም ከፈለጋችሁ ግን ገብታችሁ ስልኬን ማየት እኮ ስታለቅስ ነው አይ ታይ በጣም ይደብራል አታልቅሽ እሺ በቃ ለማስመሰል መሞከር ባለጌ ነኝ እኔ ለእናንተ በመጠን ጓደኛ አይደለሁም ካጠፋሁባችሁ ይቅርታ ግን ማለት ነው ባለጌ ነሽ እኔ ምን እንደምናለቀ እናት አለች ውስጥ ከፈለጋችሁ ገብታችሁ ጠይቋ ከፈለጋችሁ ገብታችሁ እዚህ ጓደኛሽ ጋር ደውለሽ አውጪኝ በቃ የመናገር ጓደኛሽ ስልክ እንኳን የለኝም እኮ ሳምሪ ምንድነው የምትሉኝ እና ማን ሰጥቶሽ ነው እሱ ስልክ ላይ የተገኘው በቃ እሺ ነኝ እፉዬ ነኝ ረመሽ አሪያንሽ በእናትሽ ተይኝ ይቅርታ በቃ የፈጠሪ ይቅርታ በቃ ወይኔ ጉዳታም ይቅርታ በቃ እኔ ምንም አልቻልኩም ነበር ጌታ ሆይ እሺ በቃ በቃ ነገራት በእናትሽ ይቅርታ በቃ በማርቱና እንደዚህ አይነት ነገር አይደረግም ያው ካሜራ ላይ እናቴም በጣም ነው የከፋኝ በቃ እሺ ይቅርታ እኔ ሳምሪ ስልክ አልቻልኩም ነበር አንቺ እንደዚህ ልጅ ስታስቢ ራሱ እንደዛ ነው እኔ እኮ ግራ ገባኝ ወይኔ ምን በዚህ ላይ ተሳክቶልናል ግን እኛ እንላለን ጓደኝነት ላይ እንደዚህ ነው ካሜራማንንም አትምጪ እሺ እታሻለሁ የኔ ፍቅር እንደዚህ አይነት ፕራንክ ግን አይደረግም በቃ እሺ እፉዬ የኔ እናት የኔ ፍቅር በጣም ሙአዮንሽ ጓደኛችን ነሽ እንደው ታውቂያለሽ አይደለም እንደዚህ በሰው ምን ጠላውን ነገር እንደዚህ ራሱ እኔ ሳውራ አንቀጥቅጦኛል በዚህ ልክ አውርተን አናውቅም እኔ እጂ ተንቀጠቀጠ ነው አውቃለሁ እንደዚህ አይነት ስሜት እንደሚሰማሽ አውቃለሁ እኔ በጣም ሊያሳዝንሽ ነበር እንዳትነግራት ሰዎች ናቸው እኔ ሲጀመር የሆነ ነገር ጠርጥሬያለሁ ውጭ ላይ በጣም ሊያሳዝንሽ ማርያምን እግዚአብሔር እኔ ምን በቃ ለሳስኩ ዝም እያልኩ ነበር አሳዝነሽ በቃ ከምን ታሰባችሁት ግን ለመሰለሽ ደግሞ ናፍቃችሁ ነበር እኮ ነው ያልኳችሁ ናት ረጅም ሰዓት ከተገናኘን አንቺ አይደለም እንዲህ አይነት ነገር ውስጥ ስትገቢ ምንም አይነት ውስጥ የሌለሽ ሰው ታውቂያለሽ ጓደኝነታችን እንዴት እንደሆነ እኔ ግን ማለት ነው እንዳይደብራችሁ ምንም አይነት ፕራንክ ባረጋችሁ ኧረ እባክሽ ፕራንክ ነው አይደል የለም ካምቦላ የለም እንዳትለቀሳችሁኝ ደግሞ ካሜራማንም ጠብቅ አንቺ የለም ለመሰለሽ እንደዚህ ያደረግልሽ ዩቲዩብ ቻናል ላይ ከመጣሽ በጣም ቆየሽ እየሰራሽ አይደለም ደብሮሻል ያው እኛ እናውቃለን አይደል ለዛ ነው እንደዚህ ያደረግነውና በፕራንክ እስቲ አንቺን ባንደርስም አንቺ እኮ አንቺን ባንደርስም እንዴት ነው ግን እንዳንቺ ነው ወይስ ትንሽ በጣም የነገርኩት ጭራሽ አላሰብኩም ማለት ዩቲዩብ እንሰራለንም እሰራለሁ የሚለው ማሳብ ስለሌለኝ ጭራሽ እኔ ፕራንክ ምናምን አለ በጣም ነው የደነገጥኩት በመሀል እኮ ወይ የሆነ ነገር ሰው እኔ አላውቅም በቃ የሆነ ነገር ጠረጥራለሁ እኮ ግን እንደውም እኔ ላይ የምታየው መስሎኝ ነበር ይሄ ፕራንክ ሆኖ የሆነ ፊቴ ምናምን ሳቄ በጣም ነበር የፈራሁትኝ ሳሚራስ ጎበዝ ሳድ ልጠራት ምንም አልቀረ እኔ ልላት ነበር እኔ እናውራቸው ነው ዛሬ አሁን ቤት አስገቢና ቡና ፊልን ምግብ አልበላንም ኧረ ኑ በእናትሽ አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ደስ ይላል ጓደኝነት